ሰላም ውድ የአጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። የአርቴታ ሂደቱን መኑ መርህና የ22 ዓመታት ትዕግስት ያፈራው ፍሬ። ትናንት ምሽት በቪታሊቲ ስታዲየም የተሰማው የዳኛ መጨረሻ ፊሽካ ድምፅ ከባርንማውዝ ይልቅ በለንደን ከተማ ለሚገኙ የአርሰናል ደጋፊዎች የነፃነት አዋጅ ይመስል ነበር። በለንደን ከተማ ብቻም ሳይሆን በዓለም ዙሪያ በሚገኙ በሚሊዮኖች የሚቆጠሩ የክለብ ደጋፊዎች ልብ ውስጥ የነበረው የ22 ዓመታት የዋንጫ ጥም የቆረጠ ታሪካዊ ክስተት ነው። በ37ኛው ሳምንት የፕሪሚየር ሊጉ ጨዋታ ማንቸስተር ሲቲ በበርንማውዝ ሜዳ አንድ አቻ መለያየቱን ተከትሎ የሰሜን ለንደኑ አርሰናል እንደ አውሮፓውያን አቆጣጠር ከ2004 በኋላ ለመጀመሪያ ጊዜ የሊጉን ዋንጫ ማንሳቱን አረጋግጧል። አርሰናል ሻምፒዮን ሆነ የሚል ድምፅ መሰማት፣ አርሰናል ሻምፒዮን ሆነ የሚል ጽሑፍ ማንበብ ለበርካቶች ከሰበር ዜናም በላይ ነው። ምክንያቱም ይህ ድል አንድ የሊግ ዋንጫ ማሸነፍ ብቻ አይደለም እና ይልቁንም ለ22 ዓመታት የዘለቀ የናፍቆት፣ የልብ ስብራት፣ የትዕግስትና የጽናት መገለጫ ነው። አርሰናል ለመጨረሻ ጊዜ ፕሪሚየር ሊጉን ዋንጫ ሲያነሳ እንደ አውሮፓውያን አቆጣጠር በ2004 አርሴን ቬንገር መሪነት ዓመቱን ሙሉ ሳይሸነፍ ዘ ኢንቪዚብልስ ተብሎ በታሪክ የወርቅ ቀለም የተጻፈበት ወቅት ነበር። ከዚያ በኋላ ግን የሰሜን ለንደኑ ክለብ ያሳለፈው ጊዜ በፈተናዎች የተሞላ ነው። ከሃይበሪ ወደ ኤምሬትስ ስታዲየም የተደረገው ሽግግር ክለቡን ለዓመታት ከፍተኛ ዕዳ በመዳረጉ አርሰናል ኮከብ ተጫዋቾችን ለመሸጥ ተገደደ። በሊጉ ከትላልቆቹ አራት ውስጥ ቶፕ 4 መግባት ባለመቻል የሻምፒዮንስ ሊግ ተሳትፎ ማጣት እና የደጋፊዎች ተስፋ መቁረጥ ክለቡን ክፉኛ ፈትነውት ቆይተዋል። ባለፉት ጥቂት የውድድር ዓመታት ደግሞ ዋንጫውን ለመጨበጥ ተቃርቦ በመጨረሻዎቹ ሳምንታት በማንቸስተር ሲቲ ሲነጠቁ የነበረው የደጋፊዎች ስሜት እጅጉን ሲጎዳ ቆይተዋል። አሰልጣኝ ሚኬል አርቴታ የክለቡን መንበር ሲረከቡ በቡድኑ የማንነት ቀውስ ውስጥ ገብቶ ነበር። ወጣቱን ስብስብ በመገንባት የክለቡን ባህል በመቀየርና በደጋፊውና በቡድኑ መካከል የነበረውን የሻከረ ግንኙነት በመጠገን ረጅም መንገድ ተጉዘዋል። ቡድኑ በተደጋጋሚ ሲወድቅና ሲነሳ ትችቶች ሲበራከቱበት፣ አርቴታ ግን ሂደቱን መሆኑ ትረስት ዘ ፕሮሰስ በሚል መርህ ተጓዙ። የመርሃቸው በተፈለገው ፍጥነት ውጤት ባለማምጣቱ ብዙዎች እንዲያሾፉባቸው አድርጓቸው ነበር። ያ ሁሉ ታዲያ ትናንት ምሽት ተቀየረ። ሂደቱን መኑ የሚለው መርሃቸው ትናንት ምሽት አሳማኝ ፍሬ አፈራ። የአርሰናል የሊጉን ዋንጫ የመጠባበቂያ ጊዜው አከተለም። አርቴታ የታመኑባቸው ወጣቶች እምነታቸውን አልበሉም። የሳካ ድንቅ ብቃት፣ የኦዴጋርድ መሪነትና የመላው ቡድን አንድነት ለአርሰናል አዲስ የታሪክ ምዕራፍ ከፍቷል። በትናንቱ ውጤት ከለንደን እስከ አዲስ አበባ፣ ከቶኪዮ እስከ ኒውዮርክ በዓለም ዙሪያ ያሉ የአርሰናል ደጋፊዎች ወደር በሌለው ደስታ ባህር ውስጥ ናኙ። የደስታ እንባ ያፈሰሱም በርካቶች ናቸው። ከተማዎች በመኪና ጥሩምባና ደጋፊዎች ጩኸት የተሞሉ፣ በማህበራዊ ሚዲያ ቀይና ነጭ የለበሱ ደጋፊዎች ፎቶዎችና ቪዲዮዎች ተጥለቀለቀ። ያለፉት 22 ዓመታት በሌሎች ክለቦች ደጋፊዎች ይደርስባቸው የነበረውን ስላቅና ብሽሽቅ በትዕግስት ያሳለፉት የአርሰናል ደጋፊዎች ትናንት ምሽት በኩራት አንገታቸውን ቀና ማድረግ ችለዋል። ጎልማሶች እና አባቶች ዕድሜያቸው ከ25 ዓመት በታች ላሉ ወጣቶች አርሰናል ዋንጫ ሲያነሳ እንዲህ ነበር እያሉ የሚተርኩበት ዘመን አብቅቶ አዲስ ትውልድ የራሱን ታሪክ በዓይኑ ያየበት ምሽት ሆኗል። በለንደን ጎዳናዎች ላይ የሚታዩት ቀይና ነጭ ማሊያ የለበሱ ደጋፊዎች በደስታ ሲጨፍሩ፣ አንዳንዶቹ ላለፉት 22 ዓመታት ያሳለፉት ውጣ ውረድ እያሰቡ የደስታ እንባ ሲያፈሱ ተስተውለዋል። ለ22 ዓመታት ዋንጫን አለማየት ማለት ለአንድ ትልቅ ክለብ ረጅም ዘመን ነው። አርሰናል በዚህ ጉዞ ውስጥ መሳለቂያ ሆኖ ነበር፣ ነገር ግን አልፈረሰም። ትናንት ምሽት የተገኘው ድል ስሜቱ እጅግ ከፍ ያለ የሆነውም ለዚህ ነው። ይህ ድል በስቃይ ያለፉት እና በብዙ ላይ የተገነባ በብዙ ትዕግስት ያበቀሉት በመሆኑ ጣዕሙን ለየት ያደርገዋል። ውድ የአጁሪ ቤተሰቦች በሌሎች መረጃዎችም አቀርብላችሁ ይሆናል። ሰላም ሁኑ።